ገንዘብ አልተቀበልኩ ከራያል አከራየው ገንዘብ እንዳልተቀበልኩ ደግሞ ባንክ ይመሰክራል። ይሄው ባንክ ስቴትመንት ይያለሁ 10,000 ብር የተሰጠኝ ትራንስፈር እዛ አለ መሐሉ ላይ አለ። እንግዲህ እነሱ 4 ሚሊዮን ብር በአየህ በጣም ታስቦበት እንደሆነ የምታውቀው 4 ሚሊዮን ብር በጥሬ ገንዘብ በእጅ ሰጠን ነው የሚሉት። ይሄ ጉዳይ ፍርድ ቤት ሄዶ ፍርድ ቤት ባንክ ስቴትመንት ያስገባችሁበትን አምጡ እስኪ ብሎ እንዳይጠይቅ ስቴት እንዳይጠይቅ በጥሬ ብር ብለው ተያዛጡ። ግን ጥሬ ብርም ቢሆን ምስክሮች ምናምን የሚል ነገር እህቶቿ ናቸው የመሰከሩት። ሙሉ ለሙሉ ፋሚሊ ነው የመሰከረው። መተው መሰከሩ። መጽሐፍ ይዘው መሰከሩ። 4 ሚሊዮን ብር ተቀብለው አይተናል። መጽሐፍ ቅዱስ ጭነው 4 ሚሊዮን ተቀብሏል ማለት ስለ 4 ሚሊዮን መቀበሌ ምናምን ሁሉም መሰከሩ። መጽሐፍ ቅዱስ ሲመሰከር እንዲያው ምን ያልነበርኩ እሺ በቃ እየታመምኩ ነበር ራሴ በቃ የዛን ቀን አልቀረብኩም። ተመሰከረ ምን አለ ግን እግዚአብሔር ይመስገን አሁን ጥሩ ነገር ላይ ነው ያለው። እሺ እንመጣለን ወደ መጨረሻው። ያው የህግ የያዘው ነገር ስለሆነ ችግር የለውም ምንም ነገር። ስለዚህ አሁን አንተ የምትለኝ እህቶቿ ሄደው መጽሐፍ ቅዱስ መተው መስከረው 4 ሚሊዮን ቤት ላይ አዎ ችግር የለም እህቶቿ ናቸው ግን ያ የመሰከሩት እህቶቿ ናቸው። እሺ ከዛ አሁን እስካሁን ፍርድ ቤት የኬዝ እየተመላለሰ ነበር። አሁን ሬስቶራንትህን የሸጥከው የጨረስከው ለጥብቅናና ለዳኝነት ለመክፈል ነው? በቃ ብዙ ጥብቅና የተቆመልኝ አሁን ሲጨርስ ነው። በቃ ምንም ነገር አቅም ሳጣ ብርን ጨረስክ? ሁሉም ነገር ሳጣ ባዶ ሰውን ከቀበሌ ተመስክሮልኝ ምናምን ነፃ ጠበቃ አቆመልኝ ፍትህ ሚኒስተር ማለት በደሃ ደንብ ማለት ጠበቃውም ያው በታማኝነት እስካሁን ድረስ ከኔ ጋር ሆኖ እስከ መጨረሻው ድረስ እየተከታተለልኝ ነው እንጂ አንተ ቤቱን ከተረከብክ ጊዜ ጀምሮ ቤት በንብረት ቤቴን አይቼው አላውቅም። ኢቭን አይተውም አታውቅም። በቃ እቃ ተቀበልኩ ቁልፍ ቆለፍ ከዛ በኋላ እዛች ቦታ ላይ ዝር ብዬ አላውቅም። ለምን እንደሆነ አላውቅም። የት ነው ቤት የደረሰኝ? ኮየ ፍጬ ነው። ባለ አንድ ነው። ባለ አንድ መኝታ። ስለዚህ ዶክመንቶችህም እንዳለ እነሱ ጋር ናቸው። ማለት እንትን የቤት ካርታውን የቤቱ ካርታ ተቀብላብኛለች ፎቶ የሌለው። እኔ የምለው አሁን ሌላም ይሄ ጉዳይ ወደ ሌላም ኬዝ ሊሄደው ምክንያቱም ውክልና እስካልሰጠህ ድረስ ውክልና ነበር የሰጣሃት ለሷ ሁሉም ነገር እንዳደርግ እኮ ነው ያደረጉኝ በአንድ ቀን። እንዴ ይሄን ሁሉ ይፈረምኩ በአንድ ቀን ነው? ይሄ ሁሉ ያስፈረሙኝ በአንድ ቀን። 4 ሚሊዮን ብር ተቀብያለሁ ብለህ እንደገና ሙሉ ውክልና እንደገና ደግሞ ለብቻው ደግሞ ሙሉ ያልሆነ ውክልና ለምን አስፈረሙኝ ደግሞ ብዬ ግራ ገባ ይመስለኛል። ያ ሰው መጣብን አልመጣብን ብለው ሲርበተበቱ መሰለኝ። ስለዚህ ውክልና ውስጥ መሸጥ መለወጥ የሚላል እንዴ? እዚህ ውስጥ ለምሳሌ የፌደራል ሰነዶች ማረጋገጥ